ወንድሜ አቤት ትንሿዬ ለምንድነው አባቢ ሁሉ ጊዜ የሚጨነቅ? አንቺ ደግሞ በዚህ እድሜሽ አባዬ እንደሚጨነቅ እንዴት ልታውቂ ቻልሽ? አይ በፊት እኮ እንደዛ ነበር ነው። ግን ትንሿዬ አንቺ በትምህርትሽ ጎበዝ ሆነሽ ጥሩ ውጤት ታመጣሽ አባቢን ማስደሰት ነው ያለብሽ። እሺ ታወቀው ንገረኝ ብዬ ነው። እኔ አላውቀውም፣ ሲጨነቅም አላየሁትም። ወንድም አልነገርኩም አይደል? ምኑን? ሶስቱን የትምህርት አይነት እኮ ደፍኛለሁ። ጎበዝ የኔ ታናሽ እና ተጨበጨበልሽ? አዎ የደፈኑ ተማሪዎች ተሸለማላችሁ ተብለናል። ጎበዝ። እኔ ደግሞ ተሸልመሽ እንደተመለሽ በቤት ቆንጆ ሽልማት ይዤ እጠብቅሻለሁ። ለአሁኑ ሽልማትሽ ግን ትምህርት ቤት ድረስ ሸኮኮብኝ። ባለው ባላለሁ የሁለት ልጆች አባት ነኝ። ትልቁ ልጄ 12ኛ ክፍልን አጠናቋል። ነገር ግን የዩኒቨርሲቲ መግቢያ ውጤት አልመጣለት ስላለ እኔን አባቱን ለማገዝ ስራ ቢፈልግም ማግኘት አልቻለም። ትንሿ ልጄ የአንደኛ ክፍል ተማሪ ናት። በትምህርቷን በጣም ጎበዝና አስተዋይ ልጅ ናት። ወደ ከተማ ከመግባቴ በፊት ጥሩ ኑሮ ነበረኝ። ነገር ግን ባላሰብኩበት መንገድ ከባለቤቴ ጋር ተጋጨን። ስንጋጭም ሁለቱን ልጆቼን ጥላ በብጣሽ ወረቀት ዳግመኛ እንደማታገኘኝና ተመልሳም እንደማትመጣ ጽፋልኝ ጠፋች። የሰፈሩ ሰውም ሚስቱን አሰድዶ ቤቷን ይዞ ተቀመጠ እያለ ሲያማኝና የቡና መጠጫ ሲያረጉኝ ይውላሉ። እኔም የሰፈሩ ወሬ ቢያንገሸግሸኝ ሀብትና ንብረቴን ሸሽጬ ሁለቱን ልጆቼን ይዤ ወደ ከተማ ገባሁ። ከተማ እንደገባሁ ይችን የምታዩትን የልብስ ስፌት መኪና ገዝቼ ልብሴን እየሰፋሁ ከገጠር ሽጬ ባመጣሁት አንዳንድ ነገር ራሴን እያገዝኩ ልጆቼን በጥሩ ሁኔታ ማስተማር ጀመሩ። ነገር ግን የቤት ክራይ በመጨመሩ፣ የትምህርት ቤት ክፍያ በመጨመሩ፣ አስቤዛ በመጨመሩ፣ በጣም የኑሮ ውድነት በማሻቀቡ አሁን ላይ ኑሮ በጣም ከብዶኛል። ምን እንደማረግ ከብዶኛል። ብቻ ፈጣሪ እሱ ይሙላበት እንጂ ግራው ገብቶኛል። ምናልባት ትልቁ ልጄ ስራ አግኝቶ ሲያግዘኝ ኑሮ ትንሽ የሚቀል መስሎ ይታየኛል። ይህ ካልሆነ ግን ቢያንስ እንኳን ትንሿ ልጄን ልክ እንደሱ 12ኛ ክፍልን እስከምትጨርስ ድረስ የማስተምራት አይመስለኝ። በጣም ከብዶኛል፣ አቅቶኛል። አቤት የምለው ወገን እንኳን የለኝም። ሁሉም ሰው ስለ እኔ መስማትም ሆነ ማየት ያንገሸግሸዋል። ወደ ሀገሬ ደግሞ በፍጹም መመለስ አልፈልግም። ይኸው ትንሿ አባቢ ጋር ደርሰናል። አባቢ እሰይ ልጆች መጣችሁ። የትምህርት ቤት ሰዓት ደረሰ እንዴት? አዎ ደርሷል አባዬ። ትምህርት ቤት አድርሻት ልመለስ ነው። አባቢ እስክሪብቶ ዛሬ ሲጽፍበት ያልቃል። አገዛልኝ? አራውቃ ነው አባዬ። ትንሿዬ እኔ ገዛልሻለሁ። ለዛሬ ባለው ጻፊ። እሺ። አረ እየጻፍኩ ቢያልቅብኝስ? ይሄውን ካግዛላት ስንት ብር ነው? አንቺ ብቻ ትምህርትሽን በርትተሽ ተማሪልኝ። እንክ እንሂድ በቃ ሰዓት እየደረሰ ነው። ወንድሜ እስኮኮ እስከ ትምህርት ቤት ድረስ እኮ አድርሽሻለሁ ብለኸኛል። ወይ አንቺ ልጅ! አረ በእግርሽ ሂጂ እባክሽ። ነይ እኔም ቃሌን አላጥፍ። ቻው አባዬ፣ እኔም አድርሻት ልምጣ። በል እጠብቅሃለሁ። እኔም ደክሞኛል፣ ትጨርሷል። አረ ልጅ ማሰሪያ፣ አረ ልጅ ገመዱ ገመዱ፣ አረ ልጅ ማሰሪያ፣ አረ ልጅ ገመዱ። ይኸው ትንሿዬ ትምህርት ቤቱ ጋር ደርሰናል። መቼም ከዚህ በላይ ክላስ ድረስ አስገባኝ እንደማትኝ በሽኮኮ ተስፋ አደርጋለሁ። ስለደከመኝና ቃል ስለገባህልኝ ነው እንጂ በራሴ በእግሬ እስከዚህ ድረስ መጣ ነው። በይ እነዛውን ጓደኞችሽ ሂጂና ተቀላቀያቸው። ወንድሜ ስጦታ እኮ ቤት አዘጋጅቼ እጠብቅሻለሁ ብለኸኛል። እሺ እጠብቅሻለሁ፣ ችግር የለም። ቻው ቻው ወንድሜ፣ መልካም ቀን። በኋላ ቶሎ ነው። እሺ እመጣለሁ። ቻው አባዬ መጥቻለሁ። መጣ? ቆይ አባዬ ግን ምንድነው ሁሉ ጊዜ የምትጨነቀው? አረ ምንም የለም። ምን ያስጨንቀኛል? እንደ በፊቱ አይደለም እኮ። ምንም አልሆንኩም አልኩህ። እንግዲህ ምንም አልሆንኩም አትበል። ህፃን ልጅ አይቶ እኮ ይፈርዳል ሁኔታ። ና ማልቅ ይሄንን ጨርሰው፣ እኔም ደክሞኛል ልሂድ። ና በል። እሺ ሙሌ ይባላለሁ። የ22 ዓመት
ወጣት ነኝ። የዩኒቨርሲቲ ፈተና አልመጣልኝ ብሎ ስራ ፍለጋ ከጀመርሁ ድፍን 3 ዓመት ሆኖኛል። አሁን የምኖረው ከአባቴና ከታናሿ እህቴ ጋር ነው። የዩኒቨርሲቲ ፈተና በምንወስድበት ሰዓት ክፍለ ሀገር ነበር። ነገር ግን ባልታሰበ የቤተሰብ ችግር ምክንያት አባቴ እኔንና እህቴን ወደ ከተማ ይዞን ከመጣ 3 ዓመት ሞልቶናል። በእነዚህ ባሳለፍናቸው 3 ዓመታት ውስጥ ስራ ፍለጋ ያልሄድሁበት ያልደቀደቅኩት ቦታ የለም። ነገር ግን አይን የሚገልጥ ስራ ላገኝ አልቻልኩም። አሁን ላይ ያለሁበት ሁኔታ ታናሿን እህቴን ትምህርት ቤት ማድረስ፣ አንዳንዴ አባቴን በስራ ማገዝ ካልሆነ ውጪ ምንም የሚጨበጥ ነገር የለኝም። እህቴ ብሌን ትባላለች። እኔ ደግሞ ትንሿ ብዬ ጠራታለሁ። የአንደኛ ክፍል ተማሪ ስትሆን እጅግ በጣም ጎበዝ ናት። እጅግ በጣም ታሳሳኛለች። ነገር ግን ስራ ስለሌለኝና አንዳንድ ማሟላት ያሉብኝ ነገሮችን ስለማላሟላላት እጅግ በጣም አዝናለሁ። ከዚህ ሁሉ ጀርባ ድጋፍ ሁና ለዚህ ያደረሰችኝና እጅግ በጣም በብዙ ነገር የምታግዘኝ በጣም የምወዳት ፍቅረኛም አለች። እሷ ጋር ሲሄድ ልክ እንደ ፍቅረኛ ሪያክት ላደርግ አልችልም። ምክንያቱም እኔ ወንድ ልጅ ሁኜ እጅጋ ምንም አይኖርም። ሁሉን ነገር እሷ ከበር ታረጋለች። ለእህቴ አንዳንድ ነገሮችን እንኳን ብፈልግ በራሴ የማገኝባቸው መንገዶች ጠባብ ስለሆኑ ፍቅረኛዬ ትወጣዋለች። እሷ ሳልጠይቃት ፊቴን አይታ ጠርጥራ የሚያስፈልግኝን ነገር ሁሉ ታደርግልኛለች። ይሄንን ህይወት እንደዚህ መቀጠል እጅግ በጣም ይከብዳል። ምጥር ባለሱቅ አለ። እስክሪብቶ አለ። ስጭኝ እስቲ። እሺ፣ ደህና ነሽ? ደህና ነኝ። ረፍቶታችሁ ነው? አዎ። እሺ፣ ያው መልስሽ። እሺ፣ የኔ ፍቅር ለምንድን ነው የምትጨናነቀው ግን? እኔ እኮ አልተጨናነኩም። ምን ያጨናንቀኛል? ኧረ በቃ በእናትህ አትጨናነቅ። የኔ አባት እንደዚህ እኮ ነው የሚያምሩት። ባንቺ ላይ ነው እንጂ ሲጀመርስ እኔ እኮ እንደዚህ ደግሞ አትበል። እሺ፣ የኔ ማለት አንተ የኔ ማለት አንተ አይደለም ነው። በጣም እኮ ነው የምወድህ። እኔስ እና ምንድን ነው ግን? አይ የምር ዝም ምናምን እያልክ ነው የምሰማው። ምን ሆነህ ነው? ደህና ነኝ። ምን ሆነሽ ነው ፍቅር? አይ በጣም የምሬን ነው። እኔ ምንም አልሆንኩም። እርግጠኛ ነው? እርግጠኛ? እሺ፣ ምንድን ነው? አዎ መደባበቅ ተጀመረ ነው ካል የት ነው የማደርስሽ? እኔ ትንሽ እናድርግና በቃ ወጥተህበታል። አዎ ትንሽ አላውጣ ሳደረሰ ያ በቃ ሂዳ እንዳይረፍድባት። እሺ እንከችን ተሞላ ለሚጣይ ዳቦ ግዛላት። አይ አይሆን ምንድነው? ሶድ በቃ ሶድ አትወደኝ እኮ ሶድ በቃ ሶድክ። አረ በዛ ግን ወደያለሁ። አሁን ትንሽ ሰዓት ስለደረሰባት ልሄድና እንገናኛለን። እሺ በቃ እንዴ ሳታክፈይ ቻው በቃ እንገናኛለን። እሺ